ሰላም ሰላም ቤተሰቦች እንዴት ናችሁ? አገር ውስጥም ያላችሁ ከአገር ውጭም ያላችሁ ውድ ቤተሰቦች ዛሬ አንድ እንግዳ ይዤላችሁ መጥቻለሁኝ። አንዳንዶቻችሁ ልታውቁት ትችላላችሁ፣ አብዛኞቻችሁ ስለማታውቁት ግን ዛሬ ራሱን የሚያስተዋውቅልናል። ገጣሚ አንዋር ሱሴ ይባላል። በጣም ብዙ ታለንት ባለቤት ነው። ዛሬ በአንድ ጉዳይ ላይ አደራ አላችኋለሁኝ። ሁላችሁም ኢትዮጵያውያን፣ ኤርትራውያን ሀገር ውስጥ ያላችሁ ከሀገር ውጭ ያላችሁ እንድትተባበሩን ዛሬ ጠይቃለሁ ማለት ነው። ይሄ ወንድማችን እስኪ ራሱን ያስተዋውቅልናል። ከዛ በኋላ በምን ላይ ነው ያለው፣ አሁን ምን እያደረገ ነው የሚለው ነገር አብረን ሁላችንም እናያለን ማለት ነው። ገጣሚ አንዋር ሱሴ እንዴት ነህ? አልሐምዱሊላህ ሰላም ነው። አልሐምዱሊላህ። እንግዲህ ሰሞኑን የተገናኘንበት አንድ ጉዳይ አለ። በተለይ ካሁን በፊት በተለያየ ቦታዎች ላይ የተለያዩ ግጥሞችን አቅርበሃል። እንደዚሁም ደግሞ የጻፍከው ግጥም እንዳለህም ነግረኸኛል። አልታተመም። እሱን ግጥም ለማሳተም ብዙ ርቀት እንደሄድክ ነግረኸኛልና አሁን የምትፈልገው ምንድነው? ከቤተሰቦቻችን የምትፈልገው ነገር ምንድነው? እስኪ ግልጽ አድርገህ ንገረኝ። እሺ ቢስሚላህ አልሐምዱሊላህ ሰላቱ ሰላም አለ ረሱልላህ ሰለላሁ ዐለይሂ ወሰለም አማ ባዕድ ሰላም አለይኩም ወራህመቱላሂ ወበረካቱ። የአላህ ሰላም ይዝነብ በእናንተ ላይ ይሁን። ያው እኔ ስሜ ገጣሚ ባልባልም ግን ጀማሪ ገጣሚ አንዋር ሱሴ ይባላል። ያው ልጅ እንደሚያድገው አድጌ ተመሬ አንደኛ ደረጃ ስልካምባው፣ ሁለተኛ ደረጃ ሆጤ እስከ ዩኒቨርሲቲ ድረስ ደርሼ በህመም ምክንያት ተቋርጦ ከ3 ዓመት በኋላ አልሐምዱሊላህ በምታዩት ቦታ ላይ ያው የራሴን የንግድ እንቅስቃሴ ጀምሬያለሁ። ሰፖርትም እያደረጉኝ ሸርፍተዳለሁ። በዱቤም በምንም እየሰጡኝ አልሐምዱሊላህ ስራውንም ከዚህ የተሻለ ነገር ባገኝ በበለጠ ሰርቼ ኢንሻአላህ አላህ ከሰከልኝ እስከ አከፋፋይ ድረስ መስራት ነው የምፈልገው። ግጥሜ ብዙ ለፍቼበታለሁ። ብዙ ጊዜ ዲናዊ ሀሳቦችን አነሳለሁ። በግጥሜ ዲናዊ ሀሳቦችን ሳነሳ በቃ ስለ ወጣትነት፣ እንደውም ስለ ወቅታዊ ሁኔታዎችን ያው እኔ ከውስጤ ያለውን ሁኔታ ነው የምገልጸው። አንደኛ አላህ ሱብሓነሁ ወተዓላ ሰክቶልኝ የለፋሁበት መጽሐፍ ቢታተምልኝ ደስ ይለኛል። ሁለተኛ ቀረጻ ላይ ገጣሚ አንዋር ሱሴ የሚል የቲክቶክ ቻናል ጋር እዛ ጋር አሁን የድምፅ ጥራት ችግር አለ። አሁን የተሻለ ማቴሪያል ባገኝ ለምሳሌ ይሄ ትራይፎይድ ይሄ ማይኮችን የተለያየ የሆነ ሻል የሚሉ ስማርት ስልኮችን ያንን ባገኝ በበለጠ መልኩ ደግሞ ተጠናክሬ ኡማውን ማገልገል እችላለሁ ማለት። ሁለተኛ አላህ ካለ አላህ ብሎ የምሰራው ጎዳና ላይ ነው እየሰራሁ። ብዙ ቻሌንጆችን አሳልፌያለሁ። ከስሬያለሁ፣ ማትረፊያለሁ። ግን አልሐምዱሊላህ አላህ ጀዛቸውን ይክፈሉ። በቃ እኔ ሳልጠቅስ ዱዓ እንድታደርጉላችሁ ሳልጠቅስም አላልፍም። ሱቅ ውስጥ እነ እህት ፈትያ ወይም ፊርዶስ እነ ዳኒ አላህ ጀዛቸውን ይክፈላቸው። እንደውም ፈቲ አላህ እናታቸው ወደ አኺራ ተሻግራለችና ዱዓ አድርጉላቸው። ተሻግሯል። ጀነተል ፊርደውስ እንዲወፍቃቸው ብዙ እየረዱን ብዙ በቃ ጫና እንትን እያልኩ እዚህ ደረጃ ደርሼ አሁን አንዋር እንደኔ እንደ አንዋር ትልቅ ሰፖርት ቢያገኝ ትልቅ እንትን ቢል አንደኛ በግጥሙ የተሻለ ባለሙያ መጥቶ ቢያስተምረኝ ምን ቢለኝ የተሻለ ግጥሞችን እያቀረብኩ የተሻለ ነገር እየሰራው ለኡማ መጥቀም ይችላል። ብዙ ጊዜ ሰዎች ይሉኛል ግጥም ችሎታ ያለህ እንዴ ከህዝብ አልደረስክም? ይሄው 10 ቀን 15 ቀን በማይሞላ ሰዓት ይሄው ቲክቶክ እንኳን ተንቀሳቅሷል። ብዙ ተወዳጅነትን አግኝቻለሁ። የበለጠ ተወዳጅ እንደሆነ ግን የድምፅ ጥራት ወሳኝ ነው። ቲክቶክ የስክሎር ቤት ስለሆነ
እና እንግዲህ እንዲተባበሩኝ ዱዓም እንዲያደርጉልኝ ትልልቅ ድርጅት ማቴሪያሎች አሁን እንዲያሟሉልህ አንደኛ ማቴሪያል ሁለተኛ ደግሞ መጽሐፍ እንዲታተም በቃ ውድ ቤተሰቦች እንግዲህ እንደሰማችሁት ነው። ሁላችሁም ኢትዮጵያውያን ኤርትራውያን እንግዲህ አገር ውስጥም ከሀገር ውጭም ያላችሁ በጣም እናንተ ተወዳጅ ቤተሰቦች ብዙ ሰዎች እያጠናከራችሁ ሰፖርት እያደረጋችሁ ነው እናውቃለን። ስለዚህ አሁንም ደግሞ ወንድማችን አንዋር ሶሴ የሱን ህይወት ታሪክ አጠቃላይ ያለፈበትን ቻሌንጅ በሙሉ በሌላ ጊዜ በደንብ አድርገን በሰፊው ይዘንላችሁ እንመጣለን። በቲክታክም በዩቲዩብም በብዙ ክፍል ይዘንላችሁ እንመጣለን። አሁን ግን ወንድማችን አንዋር ሶሴ በብዙ ቻሌንጅ አልፎ ዛሬ እዚህ ላይ ደርሷል። የቲክቶክ አካውንትም ገጣሚ አንዋር ሶሴ የሚል ከፍቷል። ሁላችሁም ፎሎ አድርጉለት፣ ሁላችሁም ሰፖርት እናድርገው። አሁን በዋነኝነት ሁለት ጥያቄዎችን ጠይቋል። በሶስተኛነት ደረጃ ቤቱን ፎሎ ማድረግ ነው። የመጀመሪያ የጠየቀው ጥያቄ ምንድነው? ማቴሪያል የለም መቅረጽ አልቻለም። ከሰዎች ስልክ እየተበደረ ምን እያለ ነው ይህንን የግጥም ችሎታውን የሚያቀርበው ማለት ነው። ስለዚህ ሁላችሁም ቤተሰቦች ምክንያቱም ቻሌንጅ ብናስጀምርለት 1 ብር አይከብደንም። ምክንያቱም 100,000 ሰው አንድ ብር ሰፖርት ቢያደርግ 100,000 ብር ማለት ነው። ስለዚህ ሁላችሁም ወንድም አንዋር ሶሴን ቻሌንጅ ያስጀምረን ሰፖርት እናድርገው። በጣም ታለንትድ የሆነ ልጅ ነው። ብዙ ነገር ያለፈ ልጅ ነው። ብዙ ችሎታዎች ያሉት ልጅ ነው። ሁለተኛ ደግሞ ወንድማችን እየሰራ ያለው እዚህ የምታዩት ጎዳና ላይ ነው እየሰራ ያለው እንደምትመለከቱት ማለት ነው። በጣም ማቴሪያሎቹ ይወድቁበታል፣ ይከስሩበታል። በብዙ ችግር እየተፈራረቀ እያስነሱት የተቀመጠ መሀል ጎዳና ላይ ነው እየሰራ ያለው። ስለዚህ ወንድማችን ተባብረን ሁላችንም አሁን ቻሌንጅ በማስጀመር ከዚህ ቦታ ላይ እንዲነሳና የተሻለ ህይወቱን የሚቀይርበት ነገር ብናደርግለት ይህም ጥሩ ነው። በሶስተኛ ደረጃ በጣም ረጅም ጊዜ የጻፈው ከልጅነቱ ጀምሮ የጻፈው በብዙ ችግር የጻፋቸው ግጥሞች አሉ። እነዛን ግጥሞች ባለሙያዎች ገጣሚዎች ትኖራላችሁ፣ ደራሲዎች ትኖራላችሁ፣ ብዙ የሚዲያ አካላት አላችሁ። ስለዚህ ሰፖርት አድርገን በደንብ አድርገን አድርገን ታሃይሰው እነዚህ ግጥሞቹ እንዲታተምለትና ለውጤት እንዲበቃ ብዙዎችን እያዝናና የሚያስተምሩ ግጥሞች ስለሆኑ እነዚህ ነገሮች ሰፖርት እንድናደርገው ሁላችሁም እንድትተባበሩት እጠይቃለሁ ማለት ነው። ውድ ቤተሰቦች እንዴት ናችሁ? እንግዲህ በአንዋር ጉዳይ ቀደም ያለ ቪዲዮ ተመልክታችኋል። አሁን ደግሞ የአንዋር ጉዳይ ይመለከተናል፣ አስተያየት መስጠት አለብን፣ ወንድማችን ሊረዳ ይገባል የሚሉ እሱ የሚሰራበት አካባቢ ሰፖርት የሚያደርጉት የሚያግዙት በጣም ደጋግ ጎረቤቶች ደጋግ ሰዎች አሉ። የነሱን አስተያየት እስኪ እንስማ። እንዴት ነሽ? እግዚአብሔር ይመስገን። ስምሽም አልበል? አልማዝ ቦጋለ እባላለሁ። እሺ አንዋር እንግዲህ ምን አይነት ልጅ ነው ለእናንተ? አንዋር ማለት እዚህኛ አካባቢ ላይ የሚሰራ ልጅ ነው። በጣም የሚያሳዝንና ሊረዳ የሚገባው ልጅ ነው። በጣም ጠንካራና በጣም ጎበዝ ልጅ ነው። ግን ባለበት ተግዳሮት ህመምተኛ ነው፣ ያሟል፣ እግሩ በሽተኛ ነው፣ አካለ ስንኩል ነው። ግን ይሄ አካል ጎደሎ ሆኖ እየተሯሯጠ ሲሰራ የሚያሳዝን ልጅ ነው። በተለይ ዝናብ ሲሆን ፀሐይ ሲሆን የሚደርስበት ችግር መከራ በጣም ያሳዝናል። እንደገና ደንቦች ሲመጡ ያባርሩታል። ቦታ ስለሌለ የሚሰራበት ሰው ቢረዳውና የተሻለ ነገር ቢያገኝ የሚሰራ ልጅ ነው። ስለዚህ ከመለመን መስራት ይሻለኛል ብሎ ስራን የፈጠረ ልጅ ነው። ባለን እየረዳነው ነው። ያየ ሁሉና በመሰላቸው ነገር ቢረዱት ልጁ ብዙ ነገር መለወጥ የሚችል ልጅ ነው እና ያሳዝነኛል። የሚሰራበትም እዚህ የምናየው ቦታ ላይ ነው የሚሰራበት እዚህ በረንዳዋ ላይ ነው። ዝናብ ሲሆን እየሮጠ እቃው ይበሰብስበታል። ሳሙና ብስኩት ምናምን ነው የሚሰራው። ዝናብ ሲሆን በጣም ይወርቅበታል። ሌቦች እንደገና ይከታተሉታል። እቺን ሰርቶ ከሱ ይሰርቁታል። ካሁን በፊትም ስልክ አሰርቆ አሁንም እርዳታ ለምኖ ጎረቤት ምናምን ሰጥተው ነው ለኢድ ሲሆን ሰዎች እየረዱት፣ ለአረፋ ሲሆን ሰዎች እየረዱት። በጣም የሚያሳዝን ወጣት ተማሪ ነው። ከትምህርቱ አቋርጦ በሽተኛ ነው። ብንረዳው ያየነው ሁሉ ብንረዳው ለውጥ ያመጣል። እሺ ያው ትክክል ነው። አንዋር በጣም መረዳት ያለበት ልጅ ነው። ብዙ ታለንት ያለው ልጅ ነው። ገጣሚ ነው። በዛ ላይ ደግሞ ይሄን ግጥሜንም አሳትሙልኝ ብሎ ካሁን በፊት አስተያየት ሰጥቶ ነበረ። ካሁን በፊት ሊያሳትም አዲስ አበባ ድረስ ሄዶ ነበር። ሳይታተምለት መጥቷል እና በጣም ብዙ ታለንት ያለው ልጅ ነው። በመጨረሻ የምታስተላልፊው መልእክት ምንድን ነው? ግጥሙን በጣም ጎበዝ ነው። አይምሮ የሰፋ አይምሮ አለው። የሚረዳው ሰው ቢያገኝ የት መድረስ እንዳለበት የሀገራችን ልጅ የደሴ ልጅ ነው። በጣም ጎበዝ ነው። ግጥም በራሱ ነው፣ በፈጠራ ነው የሚሰራው። ብዙ ነገር ቢረዳ መለወጥ የሚችል ሰው ነው። ስለዚህ የመጨረሻ የምናገረው ነገር ያየ ሁሉ ቢረዱት በጣም ደስ ይለኛል፣ ለውጥ ቢያሳይልን። እሺ በጣም አመሰግናለሁ። እንዳንተው ፈቃድ ይሁን፣ እንዳንተው ምርጫ
ታውቃለህና ረሒም ያለውን ብልጫ እንደ ፈቃድ ይሁን